hedduu gammachuu takkaanatti dhagahame tokkummaa keenya bakka itti ibsine bakka itti hedduu yaada keenyatti wal jijjiirrannedha. Hedduu gammachuu guddaa takkaan dhagahame. ስለዚህ ምን ታስተላልፋለህ? ምናልባት አሁን ላይ ካለው የሶሻል ሚዲያንም ጭምር ምንድነው የምታስተላልፈው? ምናልባት ለተመልካቾቻችን ከሰው ጋር ሁሉ ያው ማህደራልና አሁን በለና ሰፋር ዳልከ መሸን ጁኖ ሰላም ጤና ይስጥልኝ እንዴት ናችሁ የዩቲዩብ ቤተሰቦቼ እኔ ለማታውቁኝ አዜብ እባላለሁኝ በኡጋንዳ ካምፓላ እንግዲህ የ5 አመት በላይ ቆይታለኝ በዚህ ፔጅ ላይ የመጣችሁ አዳዲስ እንኳን ደህና መጣችሁ እዚህ ፔጅ ላይ እንግዲህ አዝናኝ ቁም ነገር እንዲሁም ደግሞ የህይወት ታሪክ ያላቸውን ሰዎች የምናቀርብበት ትልቅ የዩቲዩብ ፔጅ ነው ስለዚህ ሁላችሁም እንግዲህ እኔን ለማበረታታት ሰብስክራይብ በማድረግ አበረታቱኝ እንዲሁም በተጨማሪ እኔ ማየን ለሚፈልግ ሰው ደግሞ 0759554443 መደወል ትችላላችሁ በዚህ አጋጣሚ እንደው የተለያየ ስራ ቦታ ካላችሁ ደግሞ የስራችሁን ቦታ በማስታወቂያ ልንሰራላችሁ እንችላለን ማለት ነው የዛሬ ፕሮግራማችን በኡጋንዳ ካምፓላ ለመጀመሪያ ጊዜ የኢፍጣር ፕሮግራም በኢትዮጵያ ኤምባሲ የተዘጋጀውን ልዩ ፕሮግራም አብረን ማስቃኛችሁ ይሆናል ተከታተሉኝ ሰላም እንዴት ነሽ ሰላም ጤና ይስጥልኝ ስምሽን ማለበ ዱንያ መሐሙድ እባላለሁ ዛሬ እዚህ ለምን ተገኘሽ ዛሬ እዚህ የተገኘሁት ኢትዮጵያ ኤምባሲ ኢፍጣር ፕሮግራም አዘጋጅቶልን ለመካፈል ነው በጣም ደስ ብሎኛል የ4 ወር ህፃን ልጅ ይዤን የመጣሁት አልቀርም ብዬና ኢፍጣር ፕሮግራም ተዘጋጅቶ ኡጋንዳ ኤምባሲ ለዛ ነው ስለዚህ ይህ የመጀመሪያሽ ነው ማለት ነው አዎ እኔ ብቻ ሳይሆን የመጀመሪያው ኡጋንዳ ኤምባሲ ሲያዘጋጅ የኢፍጣር ፕሮግራም ለመጀመሪያ ጊዜ ነው እና በጣም ደስ ብሎኛል ስለዚህ በጣም ደስ ብሎሻል ሰው ለማህበረሰቡ አሁን እኛን ለሚከታተሉ ተመልካቾቻችን ምን መልእክት አለሽ የምታስተላልፊው ነገር ካለ በዚህ አጋጣሚ እሺ እንግዲህ ማስተላለፍ የምፈልገው ኢትዮጵያ የሰላም የፍቅር ሀገር ናት እና ሀገራችን እንደሚታወቀው ህዝቡ አይደለም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚወዳት ሀገር ነው ሰሃባቸውን ኢቭን ኢትዮጵያ የሰላም ሀገር ናት ታዊ መንግስት ስላለ ኢትዮጵያ ሂዱና ተሰደዱ ብሎ ነብያችን ቁርአን ላይ አንብበናል ጆረን ማለት ነው ሁሉም ሰው ተከባብሮና ተፋቅሮ የሚኖርበት ሀገር ነው እና በጣም ደስ ብሎኛል ስለዚህ ወደ ተመልካቾቻችን የዛሬ የኢፍጣር ፕሮግራም በኡጋንዳ ካምፓላ እንግዲህ አንዳንድ የሙስሊም እህት ወንድሞቻችንን በመሃል ኢንተርቪው ያደረግን ፕሮግራማችን ይቀጥላል ስላገኘውሽና ጊዜሽን ስለሰጠሽን እናመሰግናለን ሰላም አለይኩም عليكم السلام ورحمة الله وبركاته waxaan bogaadinayaa dhammaan dadka safaaradda isku yimid qoomiyada kala duwan ah oo maanta safaaradda Itoobiya iyo Uganda ku taala noo qabatay afurwadeed waxaan soo bogaadinayaa dadka isku yimid oo dhan waxaan leeyahay Ramadaan Kariim Ramadaankaas dadka oo dhan sanadkiisa kale insha Allah Ilaahay nabad u wada gaarsiiyo dadka Itoobiyaanka ay ka soo qayb galaan kulli waa mahadcelinaynaa oo aan baleynaa safaaradda halka meesha joogno waa safaaradda Itoobiya وعندنا سود وهذا welcome thank you so much أينو أجد سؤال شمس الدين نانجاني okay قوي هرّا أستي دفتوف مالف دفته أستي إمباسي إثيوبيا وانتي في أفترانو أفيراني فتروف وجي داساني فين مالتو سي تقامي دفوكيت والله هدو قمتشو قدا كان ما بيخي يجروتين الدقامي هدو نقمدي namoonni ilaalaa jiran yeroo ammaatti biyyoota adda addaa jiranii yoo dhageeffatan voicing kuni jechuudha maal jechuu barbaadda yeroo ammaatti maal dabarsuu danda'a Ramadan Kareem durarratti hunda ummata islaamaa bakka hunda jiraniif ammas gizee bakka jirtan hundatti bakka dhayxanii gammadanii nama keessaniin akka wal arkuu qabdanii fi akka hin sodaanne dhaamsa isaaniidha galatoomii baay'ee ሰላም ስምም ማለበት ቱጃን መሐመድ ዛሬ እዚህ ቦታ ለምን ተገኘክ ዛሬ አፍጣር ፕሮግራም እዚህ ኢትዮጵያ ኤምባሲ በጣሩን መሰረት እዚህ ተገኝቻለሁ ስለዚህ በኡጋንዳ ካምፓላ ይሄ የመጀመሪያ ጊዜ ነው አዎ የመጀመሪያ ጊዜ ነው ምን ተሰማክ በጣም ደስ ይላል ከዚህ በፊትም ብዙ ተጣርተን መጣናል አፍጣር ደግሞ በካምፓላ ለመጀመሪያ ጊዜ ስንመጣ በጣም ደስ የሚል ስሜት አለው ስለዚህ ይሄ የመጀመሪያ ነው የመጀመሪያ ነው ስለዚህ ምን ታስተላልፋለህ ምናልባት አሁን ላይ ካለው የሶሻል ሚዲያንም ጭምር ምንድነው የምታስተላልፈው ምናልባት ለተመልካቾቻችን የምታስተላልፈው ነገር ካለ
ያው በጣም ደስ ይላል። እዚህ ሀገር አሁን አልተለመደም። ብዙ ጊዜ ስደተኛ ሲሆን ሙስሊሙ ይሰደዳል ብሎ አያስብም ሰው እና ሙስሊሙ ደግሞ ባለበት በተሰደደበት ቦታ ደግሞ መጥቶ የሚንከባከበው ሲገኝ አፍጣር ሲጠራ ደስ ይላል። ማለት ብዙ እዚህ ሀገር ብዙ ስደተኛ የለም፣ ግን ሙስሊሙን እንደዚህ አድርጎ አቋጥሮ ለኢትዮጵያ ኤምባሲ ጠርቶ እንደዚህ ማክበር በጣም የተለየ ስሜት አለው እና በጣም ደስ ብሎኛል። ላመሰግናቸውም እፈልጋለሁ። ኢትዮጵያ ኤምባሲ ሰራተኞች ከኔ ጋር ያው ክሎዝሊ ፍሬንድ ናቸውና በብዙ አጋጣሚ እንመጣለን እና በጣም ደስ የሚል ስሜት አለኝ እነሱ ስላገኘሁህ በጣም ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል። መቃን ከኛው አጀዱ አከስመስመው እሰራ ድፍቴ መቃን ከሶሬት የምስጣፋቴ ጃማ አንካን ድፌ አሱባ ኢትዮጵያ ራህን ድፌ ገሩ አማ ፋን እንጅራዱ መጋላ ዩጋንዳ ካምፓላ ከሰንጅራዳ እና yeroo ammoo bakka kanatti argamtee jirta. Maaliif bakka kanatti argamte? Akkasumas immoo maaltu si dhaga'ame? bakka kanatti argameef pirogiraama iftaaraa Itoophiyaan imbaasiin uf qopheessee fi warra amantaa musliimaa hordofuu fi እና yeroo jalqabaatiif wanteef hedduu takka dasna jee hedduu gammachuu takka natti dhagahame tokkummaa keenya bakka itti ibsine bakka itti hedduu yaada keenyatti wal jijjiirrannedha. Hedduu gammachuu guddaa takka natti dhagahame. Namoonni dhagaa jiran biyyoota adda addaa kan jiran akkasumas immoo sooshaal miidiyaa irratti dhagaa kan jiran yoo yeroo argatte maal jechuu barbaadda? Namoonni hundinuu bakka jiranitti wal gargaaranii haala tokko ta'een akka karaa isaanii hunda deemanii dhaamsa dabarsuu barbaada. Hundi keenya tokkummaan jaalalaan waa hunda wal dandeenyee wal jaalannee tokko taanee akka dabarsinu dhaamsa dabarsuu barbaada. Baay'ee guddaa galatoomi. Ramadaan Kareem. Nyoo jedhu? Su'aad Shamshuddin Nanjaani. Okay. Guyyaa har'aa asitti dhuftuuf maaliif dhufte? Asitti imbaasii Itoophiyaa waan ta'eef afxiranoo afeeranii faxaruuf wajjii saniif hin dhufe. Maaltu si dhaga'ame dhufuu keeti? Wallaahi hedduu gammachuu guddaa kan nama biyya kiyya jirutti na dhaga'ame hedduu na gammade. Namoonni ilaalaa jiran yeroo ammaatti biyyoota adda addaa jiranii yoo dhageeffatan voisiin kun jechuudha. Maal jechuu barbaadda yeroo ammaatti? Maal dabarsuu danda'a? Ramadaan Kareem durarratti hunda ummata islaamaa bakka hunda jiraniif ammas gizee bakka jirtan hundatti bakka dhayxanii gammadanii nama keessaniin akka wal arkuu qabdanii fi akka hin sodaanne dhaamsa isaaniidha. Galatoomi baay'ee. ሀገራችን ኢትዮጵያ ናት። እቺ አሁን ያለበት እቺ ቅጥር ግቢ ኢትዮጵያ ናት። ስለዚህ እቺ ቅጥር ግቢ የአንድ ብቻ የምትሆንበት ምንም አይነት ምክንያት የለም። ስለዚህ አሁን አገር ቤት ያለው ለውጥ ታውቃላችሁ። እኛም አገር ቤት የሚካሄደው ፕሮግራም እዚህ ይካሄዳል። ይሄ ኢትዮጵያ ነው። ስለዚህ እንኳን በሰላም መጣችሁ፣ ቤታችሁ ነው። ይሄ ረመዳን የተባረከ ይሁንልን። ብቻችሁን አይደለም የጾማችሁት፣ በአጋጣሚ ደግሞ ጾሙ አንድ ላይ ገጥሞ የፋሲካ ወይም ለትንሣኤ የሚጾመው ጾም በበርካታ ክርስትና እምነት ተከታዮች ዘንድም የሚጾም ነው። ስለዚህ የገጠመ ነው። ይህንን ጾም የሰላም ያድርግልን፣ የበረከት ያድርግልን። እግዚአብሔር አምላክ በፍቅር በሰላም በጤና ያኑረን። ቤታችሁ ነው። እጅግ ደስ ብሎኛል በእውነት ለመናገር። ይሄ ሃርትፌልት ስፒች ነው። It's not even a speech. It's በቃ ምንድነው ርብ ያለ ንግግር ነውና እጅግ እንወዳችኋለን። Thank you so much. እዚህ ማለት የምፈልገው መታወቂያቸው ስታፍ በሙሉ በዋነኝነት ግን የዲያስፖራ ዘርፍን የሚመሩት ቲጂ ነኝ። ቲጂ ትዕግስት በቀለ የዲያስፖራና ቢዝነስ ሄድ ናት። ባይኖር ኖሮ ይሄ ምሽት እንደዚህ ማስተማር አንችልም። ኦፍ ኮርስ ከኋላ ደግሞ አሉ በላይ ነይ ሼፋችን እጅግ ወጣት ነይ። እንግዲህ ዋናው ጠራው እንጂ በደሞ መጣለው በላይ ነይ። ምክንያቱም እኛ ጋር ያለ ሰው ይባል ስራ የለም፣ በተሳትፎ ነው። በላይ የነይ እዚህ እሷ ሼፋችን ናት። So you know her. So this is our chef. ፕሮግራም ያዘጋጀችልን በስሯ እንዲነተሪም ሌሎችም አሉ። እሷ ናት። እግዚአብሔር ይስጥልን ሁላችሁም ነው ብለው ሮቢ እንደምታዩት the head of political Uganda and Ethiopian relationship በቀላሉ አዲያም ንግዱንም እንደዚሁ ደግሞ ፖለቲካውን
ማሳለጥ ሌላ ዲፕሎማታችን አትጀርባ መቀበል አንከረ ገብርዬ ለካለ ዛሬ ደም ተሰጥቶታል እሺ ለማንኛውም እስከዛ በመዓላት ወንድማችሁ እዛ ቁጭ ያለው ደግሞ ሌላ ዲፕሎማት ነው አስናቀ ቢዚ ቻርጅ ፐብሊክ ዲፕሎማሲ እኛ ጋር በህብረት ነው ነገር መሰረው ገብርኤል እንግዲህ ካለሱ ስሙን ሳናገኝ አንድ ፍቅር የለም የገንዘቡ ጌታ የበጀት ገብርኤል thank you so much all of you thank you so much where is Siraj Bismillahirrahmanirrahim Assalamu alaikum warahmatullahi wabarakatuh Your Excellency Ambassador Hajati We're very honored today to be here as part of our brothers and sisters from the Ethiopian and Ugandan. We are very happy to be here. We want to thank you for this delicious food that we have had today. May God bless you. May God bless your hands. May God bless the people of Ethiopia. May God bless the people of Uganda. Amen. And this brother that we have got today is bonding us as one family. For those few remarks, I want to thank you once again for inviting me as the guest of honor. What a pleasure. What an honor. Barakallahu. የኮሚኒቲያችን ፕሬዚደንት መሐመድ Thank you very much. I would like to say thank you very much. And then maybe በመቀጠል ደግሞ አላህ ሱብሃነሁ ወተዓላ ይናገ ሰላም አላህልን አሜን። ኢትዮጵያ ሀገራችን ሰላም አላህልን አሜን። ሀገራችን የሚኖርበት ያለበት ነገር ይናገር አላህ ሰላም አላህልን አሜን። ደግሞ ደጋግሞ ይሄ ረመዳን ደግሞ በእኛ ላይ ደርስ አላህ ያደርግልን አሜን። ሁላችንም ሰላም አላህ ያደርግልን አሜን። ሰላም ስራ አላህ ብለውልን አሜን። ሰላም ስራ አላህ ያሰጥረን አሜን። ሰላም አላህ ለኛ